ሴትዮ ግን ታይ ነገርኩሽ እንግዲህ አንዴ ነው ዱላ ያምሮሻል እንዳላጠናግሽ አዎ እሺ ባለትዳሮች ምን ነበር ጉዳያችሁ? ይኸውልህ ክቡር ነኝ ሴትዮ ከኔ ምን እንደፈለጋለች ቦታ በገባኩት ትጨቀጭቅኛለች እቺ ምናምን ማንም አንቺ ነው አዎ አንተም አልተባልክ ሬሳ ተረጋጉ ምን ነበር ጉዳይሽ? ይኸውልህ ክቡር ዳኛ ሰው ወንድ ይመስል ምንም አይችልም ምንም ይሄ ሬሳ ማለት ለመተኛት እናቴ ጋር አልተኛም እንዴ? አፈሩ ይቀልልሽን በገነት ያኑረል ለምንድን ነው ግን ልብስህን የማታጥበው? አንዳንዴ እንኳን ምን አለ ራስህ ብታጥብ። ለምንድን ነው ሁልጊዜ ሰው የምትጠብቀው? ለምንድን ነው የማታጥበው? ወይ አናገርሽ ነው? ምን ልብስ ዛሬ ነው የማጥብሽ። ችግር የለም ስራ የለኝም። አይ ቀደም አውቄ ነበር ያወጣኋቸው ነው። ሰላም ሰላም የእውነት ሌላ ጊዜ ታጥባለህ። ካምሉኩ ይገባኛል። የእውነት ይገባኛል። ችግር የለም ሌላ ጊዜ ታጥባለህ። ችግር የለም ሌላ ራሴ መታጠብ አትፈቅድልኝ በጣም እንጂ ይሄን ነገር ተይው እባክሽ። መላጨትሽን አቁሚ ብያለሁ። እኔ መዳበስ የምፈልገው ጸጉርሽን እንጂ መላጣሽን አይደለም። እባክሽ እኔ ፍቅር እንደዛ እንዳታረጊ። አትነው መላጣዬን አየር ሲነፍስበት ደስ ይላል። ነገርኩሽ እኮ ሴትዮ ቅል ለምትመስዪው እኮ ባዝሊን የጠገበ ቅል መስለሽ ሰክሬ ስገባ እያንወለጨኝ እጄን ወለምታ ገጥሞታል። ጸጉርሽን አብቂው በቃ። ማንኝ ብለሽ ነው የምታስቢው? መላጣ አብቂው። ሂውማን ሄር ልግዛልሽ? ገዝቻለሁ። ዘይት ይቀረኝ የኔው ጎድ ሴት ጋር እቃጠብ ብዬ ሴት ጋር ምን እያረክ ነው? እዚህ ሸቆሮ ባሪያ ጋር ምን እያረክ ነው? ለምንድን እያረክ ነው? እቃጠብ አላልኩህም ወይ? አንቺ ምንድነው? እኮ አንድ ፍሬ ልጅ ነው። አንተ እናቴ ዱባይ ነው የምትኖር አላልከኝ? የምን ዱባይ ነው? የኔ ሀገር ዱር ቤቴ ነው። መኪና ሲልህም መኪና የመኪና ጎማ አለው። ሱቅ ስልከው ምናምን እሱን እየነዳ ምናምን ነው። እቃ ጎረቤት ቡና ጥራ ምናምን ስለው እሱን እየነዳ ነው የሚሄድ። ገላ ላጥብ ውሃ ሙቆል ሳሙና ግዛ ብዬው እኮ ነው የመጣ። እኔ ሲታይ ትልቅ ሰው ምናምን ይመስላል እኮ በጣም አንድ ፍሬ ገና አልተገረዘም እኮ። ገላውን ቅርጭጭቱን እኮ እኔ ማስለቀቅለት እናቱ ግርግዳ ለግርግዳ። አንቺ እኮ 62 ዓመትሽ እኮ ነው። ከዚህ ከአንድ ፍሬ ልጅ ምን እያረግሽ ነው? ወጥተኛንተ ቤቢቶ ሄዶ ወደ ቤት እቃውን ጠብ ቆም ብያለሁ። ተይዛል ማንሽ ቀለማ ፖሊስ አስፈልግ ቤት ክራይ ስጠኝ። መጀመሪያ ደም ግፊቶት እንዳይነሳቀስ ቤት ክራይ ስጠኝ። እነሳብኝ ቤት ክራይ ስጠኝ። ብያ ዋርዳለሁ። ቤት ክራይ ስጠኝ። ማታ እኮ አርቄ እኮ ይመጣሉ። ኡዙ የሚወድስ አልፈልግም። ማን አቅምሰ ባለፈው በቅንጣቢ ስጋ ሸነገልከኝ። አሁን በሬው ብታርዱ አልበጣ ገንዘብ ስጠኝ። ባለፈው መዝሙር ከፍታ በመልክት ስታመሰግን ያላየው መሰለ አግኝተሃል። ገንዘብ ስጠኝ። ደሞስ ልጄ ቤቴን ተከታተለዩ በሰ ካመጡት ማይቀር ልንገሮት። ይኸውልሽ የልጆ ቤት ይጣበጡ ፊቱ ያማሩ በማን ነው? በእኔ ገንዘብ ነው። ለቤት ኪራይ የምከፍለው የታውቂ አውጥቼ ነው። እሺ መጠመጠች ጨረሰች። ይበቃል። ይኸውልሽ እርሶ ራሱ ይሻፍዱብኛል። ልንገሮት እርሱ ይሻፍዱብኛል። ባለፈው ሽንት ቤቱ ጋር ማታ ለልጅ 3 ሰዓት ላይ ጎትተውኛል። ለድር ቤቱ ለፖሊስ ከሰሼ ቤቱን አተረፈዋል። ከሰሳችን አይቱኝ ይኸውልህ ግፍ ነው ብዬ ነው እንጂ በጠረባ ማውርዶት ቤት ኪራይ አለን ፍቅረኛ ሰው ማ ይሄ ጀልጋጋ አንተ ነኝ ምን የምታስብ ነው? ከዚህ ንፍጣም ጋር እስኪ ንፍጡኝ የኔን ኳሊቲ ሳታጣጣ ነው ከዚህ ንፍጣም ጅልጋ አይደለም ለምን ትሰሪኝ? አይደለም ማለት ቻለሽ እኮ ለምንድን ነው መሰለኝ የምታረኩኝ? እውነቷን እኮ ነው። እኔ እንደውም ጅብ ነገር መሰል ላስጠላት ነበር። እኔ ምን አጠፋሁ? እስኪ ምን በደልኩ? እንደለመደበት ቆመ እኮ መኪናው። በእናትህ የምታውቀው መካኒክ ካለ ላክልኝ እስቲ። መጥቻለሁ። ምን ሆነ ነው የቆመብህ? አንተ ባለፈው ቤቴን የሰራልኝ አናጻ አይደለ እንዴ? አዎ ምን ነው እንዴ? እኔ እኮ መካኒክ ነው የጠራሁት። እና እኔ እኮ የሁለት ሙያ ባለቤት ነኝ። መኪና ለብቼ ፈትቼ ምናምን እገጣጠማለሁ። እርግጠኛ ነህ? ከፈለክ ሄዱ ለፒስ ሰዎችን መጠየቅ ትችላለህ። የምን ሄረ መጠየቅ ትችላለህ። እኔ የምልህ እየሄደ ነው የቆመብህ ወይስ ከቆመ አይነሳም? ምን ይንተባተፋል? አሰረችውም ያው ነው ይንተባተፋል። አሁን በቃ ምን ታረጋለህ መሰለህ? መዶሻና መስፈር ተቀብለኛል። ምን ሊያደርግልህ? ይቅርታ መፍቻ ቀብለኝ። አገኘው ሰራው። ችግሩ ምን መሰለህ? መኪናው ይዋልላል። እንደዚህ የሚዋልል ነገር አለውና ቀጠና ያለ እንጨት እናምጣና ከጥግ እስከ ጥግ በ12 ቁጥር ሚስማር ቀሰት
ማንኛውም ቲቪ ሆነ ራዲዮ አይጥ የተዳራበት በሮ የሚኖርበት ሸራሪት ድሩ ሰርቶ የሚኖርበት እንሰራለን። ቲቪና ራዲዮ ባምሌ እሺ ወንድሜ ይኸውልህ አመጣሁልህ። ይኸውልህ ምንድነው ሬዲዮ ነው አላልክም እንዴ? እና እዚህ ወደ ታዲያ ምን ሲኖር ነው እንዴ? ምን አድርገው ቅርብ ጊዜ እኮ ነው ሁለት ወር አልሆነም ከገዛሁት እኮ ሁለት ወር አልሆነም። ምን እርግጠኛ ነኝ ነው በጣሊያን ጊዜ ነበር ወር ከምናምን ነው ከተገዛ። እሺ ምንድነው ሳራለሁ እንዴ? ምንድነው ይሄ? የፈለገ ሰው ቢበላሽበት እኮ ነገሩ ጥሩ ነው። ገበና ሰው አላየብን። ሰው አላየብን። ደም በመብቀል ላይ ነው ያለው። ጓሮ አላችሁ? ጓሮ ውስጥ ደክካለው የምረን ጓሮ ውስጥ ተቀብር አድርገው አዳዲስ ጅባቶች ብልዞች እንዳለ ያበቅልላል። ሙሽ በለኝ። አሁን ነው መቀበረው ገብቼ አሁን ደግሞ ምግብ ይሸተት ነው እናንተ ጋር ነው። ሚስት እየሰራች ነው እኮ እኔም እኮ አልበላውም ነበር። እንዴ አልበላም እንዴ? በባዶ ላይ ነበር ስሰራ ነበር። እሰጥ ነበር እኮ ግን ቅቤ አድርጋበታለች መሰለኝ ወጡ ላይ። እኔ እኮ አልጾምም እኮ። ጾም እንዴ? አበላለሁ። ምንም ጨው ግን ያደረገችበት አይመስለኝም። ጨው ምን ያለው አይመስለኝም። ጨው የለውም። ጨው የለውም። አዎ ችግር የለውም። በባዶ ላይ ያለ ሰው ምንም ይበላል እኮ ችግር የለውም። አረ ለኔና እሷ ብቻ የሚመቃው ነው የሰራችው መሰለኝ። እንደዛ ነው። ሌላ ሰሩም እና ለራሳችሁ ምንድነው በቃ አንሰጥም ተባልክ አይደል እንዴ? ይሉታ ጅብናችሁ እንዴ? ምንድነው ምግብ እኮ ነው። ይሄ ሁሉ ከተማ ነው? አዎ ከተማ ውጭ ሀገር እኮ ነው። ውጭ ሀገር ሆኖ? አዎ ሄዳ አታውቅማ? በደንብ ነው ድሮ የሄድከው? ኧረ እባክህ እውነት? የት ነው የሄድከው? ድሮ እናቴ ሱቅ ስትልከኝ ጨው ልገዛ ባለ የእንትን ነው ድሮ ጨው ስንገዛ ራሱ። ይሄ ግን ምን ሆነሻል? ሰሞኑን በጣም ተከዘሻል እኮ ታውቆሻል። ምን ሆነሽ ነው ንገሪኝ። እንዴ ቀዶስ ገብቼ ነው ትልቅ ዕዳ ነው የገቡት። በእናትህ ምን እንደማረጋግጥ ምን የገንዘብ ዕዳ ነው? ምንድነው ጠቂስ ነው ያለው? ንገሪኝ። ስንት ነው ማለት ስንት ነው ንገሪኝ። ገንዘብ አይ እኔ አልፈልግም። ራሴ ወጣ። ይኸውልሽ ህይወት እኔ ጸባይን ታውቂያለሽ አይደል? የሚከራከረኝ ሰው አልወድም። ስንት ነው? ቁጥሩን ብቻ ንገሪኝ። 10 ሺህ ነው? 20 ሺህ? 100 ሺህ? እኔ ሰው ማስቸገር አልፈልግም። ቁጥሩን ብቻ ንገሪኝ። አይሆንም ነው ማለት ቶሎ በይ ቶሎ። እኔ ሰው ማስቸገር ስለማልወድ እኮ ነው። ለምን ደሞትልኝ? ንገሪኝ። 50 ሺህ እንዴት ነው አሁን? ትንሽ ቀለላለሽ ማለት ያው ገንዘቡን እኮ ላልሰጥሽ እችላለሁ፣ ግን አንዳንዴ ይኸውልሽ የሚያዳምጥሽ ሰው ማግኘት ራሱ ትልቅ ነገር ነው። የምር አረ ኢመርጀንሲ በእናትሽ አደጋ ነው። ኢመርጀንሲ ካርድ ማውጣት አለባችሁ። ካርድ? አረ የበእናትሽ አስቸኳይ ነው ነገር ግዴታ ስለሆነ ነው። ምን ማድረግ አለብሽ? እሺ ስንት ነው ካርድ? 10 ሺህ ብር 10 ሺህ ስማ አታ ወይዬ ምንድን ነው ይሻላል? ያ ድኛለሁ። አሁን ልትሞት ነበር እንዴ? ትቼዋለሁ። ሙሉ ጊዜን ስላንተ ነው የማስበው። ከእንግዲህ ሌላ ነገር አስብ። እኔ ነገር አልፈልግም። ሌላ ላገባ ነው ተይኝ። ሚስት ግን ታሳዝናለች። እኛማ እናሳዝን። እዚህ ሀገር የምንኖረው ሚስት ውጪ ነው እንዴ የምትኖረው? ከአሜሪካ ነው የምትመጣው። ሚስት ስሟ ማን ነው? ሚስ ካሳሁን። ስሟ ካሳሁን? ሴትዮ አትከተይኝ ብዬሻለሁ። እኔ ከእንግዲህ አላቅሽም፣ አታውቂኝም። አቤት። ሰላም ነው? እንዴት ነሽ? ወንድምሽ አለበት? የለም። የት ሄዶ ነው? አሁን ወጣ ከምስቱ ጋር። ጭራሽ ያችን ምናጤ አገባ? አዎ አገባ። ይኸውልሽ እኔ ለሱ አሁን ግጥም አለ ለኤክስ ግጥም ይዤ ነው የመጣሁት። ስመጣ ንገረሽ። እሺ። መታ ግጥም ገጥማልኝ ነው ሄደችው። አንቺ ሰጠዋለሁ። እንዴት እንዳታስቢ ገጥሜ ነው በግጥም መልክ ነው የምትነግሪልኝ። እሺ
በርጉዬ ይላል የግጥም ርዕስ። እሺ ንገሪው። በርጉዬ እኔ አንተን ስወድ አንተ ወደ ሌላ አንጎለም ላላ ብብተም ላላ በርጉ እኔ መውለድ ፈልጋለሁ ካንተ መንታ ወደ በርጉ አንተ ግን የለህም። ኧረ ነው ምን ልሁን በልኝ። እሺ በርጉ ስትገባ ታወቀኝ ልቤ ነዘረው ስትወጣ ግን ምን ነው ቀልቤ የፈዘዘው። እኔስ ያንተ ፍቅር አስጮኸኝ እንደ ውሻ ማትመጣ እንደሆን ንገረኝ ልውሰድ ማስታገሻ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ልጅቷ እንዴ? ዝም በይ አንቺ ገና ልጅ ነሽ። ምን ታውቂያለሽ ስለ ፍቅር? አልገባሽም። እሱ ፍቅር ገና በዘም ስራ ገብቶ በህብረት ስራ ሲወጣ ይታወቀኛል። በርጉዬ እኔ አንተን ስመኝ አንተ ተመኘህ እኮ ሌላ ይቅናክ አይመልስ እንገናኛለን በኋላ አንተ ቡላላ ብለሽ ንገሪው ቃል በቃል አንቺ ሾካካ። ኧረ ብልግና አንቺ ምን ዋለሽ? ሸትር ማውዝ አብሽ ዝጊ ዘላስት ግጥም ስሚ አንቺ የሴት አውራ ለወንድምሽ ንገሪው ኋላ እኔ የወደድኩት መልክህን አይደለም እሷስ የወደደችው ኪሱን ነው ትብለው በደንብ አድርጋ። እኔስ የምወደው መልክህን አይደለም እኔስ የምወደው ብርህን አይደለም እኔ የምወድልህ ያን እርግጫህን ነው በይልኝ። እሺ ቀውስ ምን ወቀውስ ዋና አራንተ በአላህ ይሁን ባትምጣብኝ ምን ተው በአላህ ይሁን እባክህ በእናትህ ልገዛ ነው የምሬን ነው በእውነት የምሬን ማግዛ ነገሩ እንደምትመጣልኝ የምሬን ነው እንዴ ለምን ትለክፈኛለህ? አረስቴን ሁሌ መተመተን ጊዜ ትለክፈኛለህ አይደለም የምሬን ነው ልገዛ ነው ያለው እስኪ ቤስቴን እባክህ ለሞት ነው እንዴ እንደዛ ማለት የለብህማ እባክህ ስተኛ ነው ሁሌ መተመተን እዚህ ጋር ትዞራለህ እንጋሽ ቀብተህ ብለው ኧረ አንተ በእናትህ ምን እሺ ነው? ኧረ ምንድን ነው ለሱ ነው የለፈለገው አይደለም ዝምኝ ቆይ አይ የምር ማዘገው ለምን አምጣ ትልኛለህ? እገዛለሁ በእውነት አምጣው በቃ አምጣው በእውነት አምጣው በቃ አንዴ አምጣው ኧረ ይኸው ብር ልሰጥህ አንዴ ቀብተህ ብለው ድጋሚሽ ምን ማለት ነው? ለምን ነው እዚህ የምትኖር? ምን ማለት ነው? ሁሌ ትመጣና በቃ ስጠኝ ትለኛለህ። ማዘዘ ነገር ምን እንደዚህ ትላለህ? ምን አይነት አይዞሽ የእኔ እናት የእኔ ቆንጆ ምን ነው እግርሽን አመሽ? አይዞሽ ምን ሆነሽ ነው? በእናትሽ እግርሽን የት በለው እዚህ ጋር ሰው እኮ ምንም እንዲህ የለውም። አባዬ ሰማሁ እኮ የመጀመሪያውን አውቄ እኮ ነው ዝም ያልኩህ። አባዬ የሆነ ነገር ላስቸግርህ ነበረ። ምንድን ነው ደግሞ? ጫማ ግዛልኝ። እሺ ስንት ነው ደግሞ? 4000 ብር ኦሪጂናል ጫማ ነው የምገዛው። 4000 ብር ደሞዜን ኦሪጂናል ጫማ ያው 2000 ብር ነው ያለኝ። ይሄ ነው እንዴ አባዬ? በ2000 ብር ምን አንድ እግር ጫማ ገዝቼ እንድመጣ ነው እንዴ? አዋ ሰውዬ ቃስ ብለህ ጠጣ እንጂ በኋላ ትን ብሎ አንተን ተሸክሞ ማን ሊወስድ ነው? አንቶኒ እኮ ነው ከብዛይ በቃ ከዚህ ቤት ከረገጥኩ ስንት ጊዜ ጸባይን አሳምር እንጂ በቧንቧ ማለት ነው። ጠላ ነው ቤተ የቤታችን ካርታን አረብም ችግር የለም አይገባም እንዴ? እዛ ጋር እኮ ፀሐይ ሲመታኝ እኮ ያገኘኝ እኮ። ኧረ ፊቱ ያስታውቃል። ወለት መታኛ በጣም የበሰለ ልጆች እኮ ወልጃለሁ እኮ ልጅ አለኝ ምን አለኝ ወልጃለሁ ከብጃለሁ። አንተ ቤት ሚላት ምቀመሰልም ቁጭ ለጠላ ጠጣና ይኩን ልጅ አልኩህ እኮ ነው። ኧረ ዞር በልልኝ ምንድን ነው ሰው ጋር ስመጣ ቅማላ ታረገፍ አርገፍ ዘላ ትመጣም ማታ አራት አልበሉም ታውቃለህ። ቁርስም የለም ይኸው ምሳም አልበሉም። ጀራገባይ አይደል አሰለ ብሎ ለልቀይ ቆይ ሽጉጥ የለም በለደፈው ግንባሩ በለደፋል እቤት ነው ወንድም ልንገር ያበላሻል። ከዚህ ሰውዬ ጋር እንዳትሆን አንተ ሂድልኝ አትሂድልኝም። በቃ እሷ ጋባዥ አግኝቼ ነው በቃ ጥሩ ሰው ነው ይጋብዘኛል። በቃ ሂድልኝ ማቴው ነገር ይዤ ልመጣል። ኧረ 6 ምንም አልፈልግም። እቤት ደግሞ እንዴ ነው አራተኛ ብርጭቆ እኮ ነው ሊያከብረኝ ይገባል እንዴ? አንተ በቃ ሂድልኝ ማለት ተፈረፈ ይሄ በቃ እንዴ ምን ሆነ ነው አልነገርኩህ ነገር አለ። እቤት የሆነ ሰውዬ ገብቷል ማዘርጋ ላያቸው ሰገባ ቦክስ መቶ ፍጥም ሚስቴ ጋር አዎ የአይን አይታየም ይመቸው
ሳልስታኛለች እንደው መጣያ ሰበብ ይሁንኛል። ይሁን እኮ አግኘው እናቴም አባቴም ሚስቴም እኮ እሱ እኮ ነው። ኑ ቁጭ ብላችሁ ጠጡ። ይሄኛውን ጨርሱን። ይሄኛውን ደግማችሁ አድርጋችሁ እንዴ ቤት አለኝ ብለህ እንዳትመለስ። አልመለስም። ቤት አለኝ። ቤት አለኝ። እውነቴን ነው። ከሚወል ግድግዳ ላይ ቢረጩት ይሻል ነበር። ምንም ነው የማይጠቅሙት። ፎሪ እኮ ነው። ጋቻ ራስ ጠጡ።